እናነሽ አይደሉም ያልኩት እኔ ያልኩሽ ቀደም ጽፏል። እኔ ከነሱ ጋር ይቅርታ ስትጠያየቅ ማለት ነው ሳምንት ሙሉ ነው የምናገረው። ቆይ አደም ጽፏል። እኔ ከነሱ ጋር ይቅርታም ስትጠይቅ ማለት ነው ሳምንት ሙሉ ስለሰደቡኝ እኛ እንደዚህ ስላልችን የተነጋገረው ስልት ኦኬ ብዬ ነው ይቅርታ ያልኳቸው እንጂ ሌላ ነገር ለምን ጸብ የለንም። በቃ እኔ ከነሱ ጋር የሚያነጋግረኝም ነገር እኮ የለም። ከፍታው እኔን ስለሰደቡኝ እንዲህ ነው ብሎ ለተናገሩት ነገር ነው ይቅርታ ለምን ሰደቡሽ? ጸብ ከሌላቸው ለምን ሰደቡሽ? ክርስቲያኖች ለምንድን ባህሪያና ፈቲ ስለማንዋደድ ነው አልሽ። ክርስቲያኖቹ ሳምንቱ ሙሉ ሂስቶሪ እያደረጉ ፖስት እያደረጉ ላይቭ ላይ ሲያሙሽ የነበረው ምን አድርገሻቸው? ምንም አላደረኳቸውም። ራሳቸው ፖለቲካ ለመስራት ነው የፈለጉትን እኮ ሀሳብ ሲያንጸባርቁ ሲናገሩ ሲሳደቡ የነበረው ሀሳብ ተሰጣቸው ብዙ ነገር ሲሉ እኔ ለምን ብሎክ ያደረጋቸው ማየት ስለማልፈልግ እኮ ነው። ራሳቸው ናቸው ትላንትና ነይ ብለው ሲጠሩኝ ሄድኩኝ። እንደዚህ ነው ሲሉኝ እሺ ብዬ ተቀብዬ ወጣሁኝ። በቃ ሌላ ንግግር እኮ የለኝም ከነሱ ጋር ጨረስኩኝ እኮ አላወራሁም እኮ ራሱ እነሱን የሚያልኩት ስህተታቸውን ያርሙ ሃይማኖት ሰጭናነሽ አይደሉም እኮ ነው ያልኩት። በቃ ያ ስህተት ነው ለሰሩ ስህተታቸውን ያርሙ ቤት አስከፍቶ በዛ ልክ የሚያነጋግር ነገር የለንም እኮ ነው ያልኩት። ሌላ ክፉ ነገር እኮ አልተናገርኩም። ለኛ ሙስሊም አይደለችም ብለው ምክንያታቸውን ተናግረዋል። እና አንቺ በግድ እናንተ ሙስሊም አድርጋችሁ ተቀበሉ ማለት አይችሉም። እኔ አላልኩም እኮ ተቀበሉኝ አላልኩም። ግን ቤት ከፍታ አንቺ እንዲህ ነው ብላ ልታወራ አትችልም። እኔ ልታከፍረኝም ልታሰልመኝም አትችልም። ስልጣን የላትም እኮ እያልኩሽ ነው። ማናት እሷ? ማናት? ምንድናቸው እነሱ? ሲጀመር ቤት ከፍቶ በዛ ልክ እንዲነሽ ብሎ የሚያስወራ ነገር የለም። ስህተትሽን አርሚ እኮ ነው ያልኩት። እኔ ስህተታቸውን አርሙ ነው ያልኩት። ኦኬ ሌላ ነገር እኮ አልተናገርኩኝም። አንቺ ስህተት አልሰራሽም። አንቺ ስህተት የለብሽም እኮ። ስህተት ብሰራ አልኩሽኝ እኮ። ስህተት ብሰራ እኔ ለተናገርኳቸው ንግግር እኮ ከዚህ በፊት እኮ ኡስታዝ ቤት ገብቼ አውራን እኮ በነገርሽ ላይ እንደዚህ ነገር እኮ ልክ አይደለም። ከእምነት ላይ ስለዚህ አንቺ ተሰርተሽ ኦኬ ብዬ ካሁን በኋላ ምንድን ነው ያልኩትኝ? ኦፓል ቆይ አዳምጪ። ካሁን በኋላ ምንድን ነው ለማወራው ነገር እጠነቀቃለሁ ነው ያልኩትኝ። ከዛ በኋላ ከፍቃል ነገሮች ሲተቀልሽ ለማወራው ነገር እጠነቀቃለሁ ብዬ እኮ ጨርሻለሁ። አውርቼም አላውቅም እኮ። እነሱ ናቸው ነገሩ ከተዘጋ በኋላ የምንርቅ ነው ምናምን እያሉ ሙድ ሲይዙ አሽሙር ሲይዙ የነበሩት ገባሽ? ታረቃችሁ አሽሙር ሲይዙ የነበሩት ራሳቸው እኮ ናቸው ነገሩን ሲጠመዝዙ የነበሩት እንጂ እኔ ነገሩን ዘግቼው ካሁን በኋላ ለምናገረው ነገር ካፌ ለማውጣት ቃል እጠነቀቃለሁ። ከእምነት የሚያስጠኝ ከሆነማ ኦኬ እንደዚህ አይነት ነገር አልናገርም ብዬ ከዛ ወዲያ ለማውራት ነገር ጥንቃቄ ያደርጋለሁ። ይሄ እርቅ ነው ወይ ያለው ነገር ሲጠመዝዙ ከዛ በማግስቱ ሪከርድ ሳይተሽ ማለት ነው አልገባሽም እንጂ ሐሳቤን አላደረኩም። ሐሳቤን ልጨርስ። አዳምጪ መጀመሪያ ሐሳቤን ልጨርስ። እርቅ ከተፈጸመ በኋላ ይሄ እርቅ ነው ወይ ብለው ሙድ ሲይዙ ሲያሹፉ የነበሩት ራሳቸው ናቸው ገባሽ? ከዛ በተረፈ ስንት ሰዓት ሙሉ በተወራ ነገር ያችን ኡስታዝ የተናገራትን ነገር ተቆርጦ ወጥቶ እንዲህ ነሽ እኮ አለሽ ብለው ሐሳብ መስጠት ጀመሩ ራሳቸው ማለት ነው። ሲሉ እኔ ስላልሰማሁኝ ኤላ እኔ ነኝ እንደዚህ የተባልኩት ብዬ ኤላን ነው ራሱ የጠየቅኩት ሲለኝ ራሱ አዎ አንቺን እኮ ነው እንደዚህ ከዚህ አንፃር ነው እሱም ሲናገር የነበረው ሲሉ ኦኬ ብዬ ክፉ ቃል ራሱ ካፌ አልወጣም። እሺ ብዬ ነው ዝም ያልኩት። ክፉ ቃል ራሱ አልተናገርኩኝም እኮ ያን ጊዜ ከሰማሽ ማለት ነው። ክፉ ቃል ተናግሬያለሁ እንዴ አላልኩም እኮ። እሺ በቃ ምናምን ብዬ አንቺ እንዲህ ነው እንዲህ አለሽ ሲሉኝ ራሱ እንደዛ ሲሉ የነበሩት ልጆች በሙሉ ለኔ ያስባችሁ አይደለም ለራሳቸው ፖለቲካ ነው ብዬ እኮ ነው እኔ ብሎክ ያደረጓቸው። ለምን እንዲህ ተባልሽ እንዲህ የሚሉኝን ለኔ ያስበው ሳይሆን ለራሳቸው ጥቅም ስለፈለጉ ክፉ ቃል ሊያናግሩኝ ነው ብዬ ብሎክ አድርጌ ከነሱ ተለየሁኝ። ግን ቆይ ማዳምጪኝ ኦፓል ጨርስና ታወራለች። ከዛ በኋላ ግን ነገር ሲጠመዝዙ የነበሩት ራሳቸው ናቸው። ነገሩ በይቅርታ ከተዘጋ በኋላ እነሱ ይቅርታ አንቀበልም ብለው እንዲህ ነው በዚህ ገብቶ በዚህ ወጥቶ ያሉ ነገሩን የጠመዘዙት ራሳቸው ናቸው። ኦኬ ቤት ከፍተው እንዲህ ናት ብሎ ሲያወሩ የነበሩት ራሳቸው ናቸው። ስለዚህ ይሄ ስህተት ነው፣ ስህተታቸውን ያርሙን ያልኩት በቃ እኔ ጨርሻለሁኝ እኮ ገባሽ? ለምንድን ነው ስህተታቸው ላይ ካቨር ማድረግ የፈለግሽው? ኦኬ ጓደኛ ልትሆን ትችላለች፣ ግን ስህተት ለምን ብለሽ ለምን መናገር አልፈለግሽም? ስህተት ስለ አንቺ እንድትነኪ አልፈለግሽም። ስህተትን ከሰሩ አንቺ ነሽ ስህተት እንድትሰሪ እኮ ነው። ይቅርታ ጠይቃለሁ እኮ ነው ይቅርታ ጠይቃለሁ። ግን አንቺ አሁን የፈለግሽው ከተዘጋ በኋላ ራሱ እነሱ ድጋሚ ማውራት ለምን አስፈለገ? ባህር አይወድሽ አሁን እድል ስጭኝ። 2 ደቂቃ አስጠይቀኛል። እኔ እነሱን እኮ ወቅሼልሻለሁ እኮ ተናግሬልሻለሁ። መብት ያላቸውና መብት የሌላቸው ነገር አንቺ ግን ጥፋት አጥፍተሽ ራሱ ተጠያቂ መሆን አልፈለግሽም። እዚህ ታሪክ ውስጥ ገባሽ? እነሱ አለመዋደድ አንድ ነገር ነው። በቃ አይወዱሽም፣ አትዋደዱም፣ 4 ነጥብ። እነሱ ግን ይሄን ሁሉ እንዲያወሩ ያደረጉት ዋና ኮር ፖይንቷ ህይወት ሆነ ሳላ ህይወት ነች። አንቺ አወራሽላትን ወስዳ ለሪች ሰለምቲዋ የሪች ሰለምቲዋ ፈቲ ለባህር የሰጡት አይደል እንዴ? ስለዚህ እንዲናገሩ ምክንያት የሆናቸው ነገሮች እንዳለ አንቺ የተናገርሻቸው ነገሮች ናቸው። ለንግግርሽ ኃላፊነት መውሰድ ባለመቻለሽ ለንግግርሽ ተጠያቂ መሆን ባለመቻለሽ አጀንዳ ይቅርታ ለተናገርኩት ንግግር በሙሉ እንደዚህ ተባለ ተብዬ ስጠይቅ እኮ ኦኬ አዎ ብያለሁ አምኛለሁ እኮ ሰበይ ገብቼ አዎ አምኛለሁ ይቅርታ ተብሎ ነገሩ በይቅርታ ከተዘጋ በኋላ እነሱ እኮ ናቸው ያዞሩት ነገሩን።
ይሄን እኮ ነገርሽ ነገር ይቅርታ በተሰጋ በኋላ የምን ይቅርታ ብለው ነገሩን ያዞሩት እኮ እነሱ ናቸው እንጂ እኮ ነይ ተብዬ ተጠይቄያለሁ እኮ እንዲህ ለምን አልሽ ሲባል ከዚህ አንፃር ነው የተናገርኩት። አይ ይሄ ንግግር እኮ ቃል ከእስልምና ላይ ያስወጣሽ ይችላል እንደዚህ አይባልም ሲሉ እሺ ይቅርታ ካሁን በኋላ ግን ሚዲያ ላይ ለማወራው ነገር እጠነቀቃለሁ እንዲህ ነው ብዬ አላወራም። እኔ አላቅም እንደዚህ ንግግሮች መሐላም ይሁን እንዲህ ማለት ምናምን እንደፈይዝም የማወራው ነገር ከእምነት እንደሚያስወጣ አላቅም። ለምን በእምነት ታፈያለሽ እንደዚህ አይባልም ሲሉኝ ራሱ እሺ ነው ያልኩት እኮ ኦኬ ስተቴ ነው እሺ ብዬ ይቅርታ ካልኩ በኋላ ይቅርታ ተደረገ እንዴ ምናምን እያሉ ሲያሾፉ የነበሩት እኮ እነሱ ናቸው። ከዛ በኋላ እኮ ነው ክርስቲያኖች ጋር ህብረት አድርጎ ሲሰደብም ነገር ሲጠመዘዝም የተዋለው ያቺ ነገር ሞታ እብድ ምናምን እስከመባል የደረስኩትም እኮ በዛ ነው ገባሽ? ነገር ሲጠመዘዝ ተጠማዞ መጥቶ እኮ ነው ላይፍ ካፍታው እስከ መሳደብ የደረስኩት ገባሽ? ኦፓል እኔ ይሄን ያልኩት አሁን አንደርስታንድ አደረግሽ አንቺ